ድንግል ማርያም ተማልደኝ ብቻ ተማልድ የምትዳረቅ ምንድነው እናስጨንቀኝ እናትህ ናት ነው። እስኪ በሉ እናትህ ናት በሉ እስኪ እኔ በቀኝ። ስለዚህ እናቴን እጄ አለኝ እላለሁ፣ አጠጭኝ እላለሁ፣ ደክሞኛል እላለሁ። ማልቀስ መብቴ ነው። ምግብ አምጪ ማለት መብቴ ነው። አጠጪ ማለት ምልጃ ነው የሚያደርግልኝ። ምልጃማ ከዚህ ያነሰ ነገር እኮ ነው። አንድ መርጌታ የሚያደርገው ነገር ማርያም ታማልዳለች እንዴ! እናንተ ወንድሞች ወይ አንዷችሁ ለአንዳችሁ ምን በሉ ተብሏል? ጸልዩ። ድንግል ማርያም ከአማላጅነት በላይ እናታችን ናት። እናት መሆን ነው ትልቁ። አሁን እናትህ እንጀራ ታብላህ የሚል መጽሐፍ ቅዱስ ይወስዳል ጅሉ። እስቲ ድና እንግዲህ እናት ልጇን ታጥባ የሚል መጽሐፍ ቅዱስ ላይ የለም ብልና ትሞታል። እናት ልጇን ትታቀፍ የሚል መጽሐፍ ቅዱስ ላይ አለ በልደሙ። እናት ሕፃኑን ማጠብ አለባት የሚል አለ በልደሙ። በእናትነት ስም ተጠቅልሏል። እስኪ በእናትነት ተጠቅልሏል። የእመቤታችን ለእኛ ልታደርገው የሚገባ ትልቁ ስጦታ እናት መሆኗል። እንዲሁም አባ ጊዮርጊስ የሚለው ምን እንደሆነ ታውቃላችሁ? ስለ ንግሥትነትሽ እመቤቴ ነሽ በሉ ሲውላችሁ። ስለ ርኅራኄሽ ደግሞ እናቴ ነሽ በሉ። ስለ ርኅራኄሽ ምን ነሽ አለ? እናት መሆን ራሱ እኮ ለእኛ እኮ የሚገባን አይደለም በእውነቱ። ይህን እግዚአብሔር ያደረገው ነው።